ጆን ዳንኤል ጥፋተኛ ተብሏል። ናዮ ወደ እስር ቤት እንድትመለስ ተወስኗል። ከሃጫሉ ሁንዴሳና ከቴዲ አፍሮ መንሱር ጀማል ሁላችንም የምናውቀው እንግዲህ እናቱ እንደታሰረች ይታወቃል። በዚህና የተያዙ ጉዳዮችን መልስ ሰጥቷል ማለት ነው። እንግዲህ ፍርድ ቤቱ ከእናት ጋር በተያያዘ ጥፋተኛ ናቸው ብሎ ብይን ሰጥቷል። በአንተ ባየው ልክ እናት ጥፋተኛ ሆነው አግኝታቸዋል ህጉን ለማክበር? ምክንያቱም የእሳቸው እውነታማ ነጋ እንትን ሊኖር ይገባል። እንግዲህ ምን አለ መሰለ፣ ያው የእናት ነገር ይከብዳል። እናት አይደለም ትልቅ ሰው ነች። ያ ይገባኛል። የእናት ነገር ትንሽ ከባድ ነው መንሱሬ። አምሶሪ ይህንን ጥያቄ ያው ግዴታ መጠየቅ ስላለብኝ ነው የምጠይቀው። ስሜታዊ ስላረኩ በጣም ይቅርታ አድርግልኝ። የእናት ነገር ምን አለ እንደሚያሳሳ ይገባኛል፣ ሆድ እንደሚያባባም። ነገር ግን ደግሞ ክሊር መሆን ስላለበት ነው። ጀስት ዛሬ ስላገኘው ከሃጫሉ ሁንዴሳና ከቴዲ አፍሮ አፄ ትቀልዳለህ እንዲያንተ እንዴት ነው አፄን ከሌላ ሰው ጋር የምታወዳድርም? አጫሉ ነው እኮ ወንድሜ ብሎንክ ወት ከጥላሁን ገሰሰና ካሊግራ ማብራሪያማ አንተ ያፍቀድልኝ። እሺ መንሱሬ፣ አፄ ጋር ማንንም ላወዳድር አልችልም። ወንድሜ ቴዲ አፍሮ በጣም የማከብረው በጣም የምወደው ሰው ነው። ዘፈኖቹ በጣም ይመቹኛል። አፄን ግን ከማንም ጋር መንሱር ጀማል በቲክቶክ የሚታወቀው ማለት ነው እናቱ እስር ቤት እንዳለች ይታወቃል። ስለዛም ሲያነሳበት በጣም አልቅሷል። ስለሱ የተያዙ ጉዳዮችንም ላይቭ ላይ ትናንትና አንዳንድ ነገሮችን እያሳወቀ ነበር ማለት ነው። በቀጣይ የማሳያችሁ ደግሞ ሰሞኑን መነጋገሪያ የሆነው ቲክታከር አዶናይ እንግዲህ በብዙዎች ዘንድ እየተቀባበሉት ይገኛሉ። ታዲያ በትናንትናው ዕለት በአየር ኃይል ማሰልጠኛ ሄዶ ሰግጥ ፈምስ እያለ ስልጠናዎችንም ሰጥቷል። አዳዲስ ስራዎችንም ጀምሯል። ተመልክተን ቲክቶክ ላይ ብቻ አይደለም አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው ሁሌም ስኬት ማማያ ላይ ትደርሳለህ። ስኬት ማማመንክማ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ሃይማኖታችሁ የየራሳችሁ እምነት ይዛችሁ ማለት ነው ትሰግጣለህ። የታባቱ አዶናይ ያውቁታል? አላቆም አባቴ አዶናይ አታውቁትም? ተለብት ላይ ምናምን ሰማት አዶናይ ሲባል እሺ ስንት ነው ለዚህ? ቆሎም ነው። ቆሎም በዚህ 20 ብርም አለ 50 አለ። ኦኬ በቀን ስንት ትሰሪያለሽ? በቀን ያው ገበያ እንደመጣ ነው 400 500 ሰራ። በወር ስንት ትሰሪያለሽ? ወይ በወር እንግዲህ ስንት እንደምሰራ አላውቅ። 10,000 ሰጥሻለሁ። እሺ እድሜና ጤና ይስጥልኝ። እሺ አዶናይ በአዳዲስ ስራዎችም እንደዚህ ተከስቷል። መልካም ስራ የሚሰሩ ሰው እኔ እንደግሌ ማበረታታት ነው እንጂ በአንዳንድ በጎታች ሐሳቦች ባንሄድ መልካም ነው ብዬ አስባለሁ። እሱ ስግጥ ፍምስ የሚለውን ሐሳብ እንግዲህ የተናገረበት ምክንያት አንድ ነገር አተኩራችሁ ፎከስ አድርጋችሁ ስሩ፣ ሰክሰስ ውጤት ይመጣሉ እያለ እያነቃ ነው እና ብዙዎች ሐሳቡን ተቀብለውታል። ነገር ግን ጥቂቶች ይህ ነገርነት ደፋርነት ወይም ይሄ የሰክሰስ ለሚያደርጉ ነገሮች የምትመክረው ምክር መልካም አይደለም እያሉ ነው። እናንተም ሐሳብ አስተያየታችሁን ስጡበት። እንግዲህ በሰሞኑ የተከሰተው 2 ሳምንትና ከዚያ በላይ የሚሆነው የማርበርግ ቫይረስ እንግዲህ በተለያዩ ቦታዎች የተስፋፋ ይገኛል ማለት ነው። በጅንካም መጀመሪያ ላይ ዶክተሩ የሞተው ነበርና ከዶክተሩ ባለቤቱም አሁን ቀጥላ ሞታለች። ወደ ሌሎች ቦታዎችም የተስፋፋ ነው። አዲስ አበባም እንደተገኘ ይታወቃል። ሐዋሳም በተለያዩ ቦታዎች አርሲምና ጥንቃቄ እናደርግ ለማለት ነው። አዲስ መረጃ አለ ስለሱ። አስቸኳይ ጥንቃቄ አድርጉ። እጅግ አሳዛኝ ነው። ሁላችሁም ይህንን ቪዲዮ ሼር አድርጉት። ዛሬ በማርበርግ ቫይረስ የ2 ሰዎች ህይወት ማለፉ የተገለጸ ይገኛል።
አዲሱ በሽታ እንግዲህ በተለያዩ ከተሞችም እየተሰራጨ ስለሆነ ሁላችሁም አስፈላጊውን ጥንቃቄ አድርጉ። ዛሬ ማለትም ህዳር 17 ቀን 2018 ዓ.ም 7 የላቦራቶሪ ምርመራ ተደርጎ ቫይረሱ የተገኘባቸው አዳዲስ ሰዎች 2 ሲሆኑ እንዲሁም ደግሞ 2 ሰዎች ደግሞ በቫይረሱ ተይዘው ህይወታቸው ማለፉ ተሰምቷል። በዚህም በቫይረሱ ህይወታቸው ያለፉ ሰዎች ቁጥርም ታዲያ 7 ደርሷል ማለት ነው። ህብረተሰቡ ጥንቃቄውን እንዲያጠናክርና እንዲሁም ደግሞ ከጤና ባለሙያዎች የሚሰጡ መመሪያዎችንም እንዲከተል ጤና ሚኒስቴር አሳስቧል። እኮ ተረጋጊ። ስንት ጊዜው ነው ይሄ ነገር ከሆነ? 7 ወር ይሆናል። ብር መልስ በቃ እኔ አንተን አልፈልግም ብዬ አልፈልግም በቃ ከሌላ ሴት ጋር እኔ አምጥቼ ሄድክ አይደለ? አልፈልግም እና ምን አስበቀሰኝ? 7 ወር ለሆነ ጉዳይ ቆፍጠን ብለሽ አውሪ ነው አይደለም? እየጠየቁ ነው። በጸባይ ጠይቂኝ ሰጥሻለሁ። በቃ ሊመና ነው እየፈለገው ለምኝ ይለኛል። እና አሁን ምን ይሆናል? አልፈልግም ስላልኩ ብቻ እኔም በራቁት በድብቅ እየቀረጸው እኮ እኔ አላቅም። ፎስቶብኛል። አሁን ሜዳ ላይ እኔ ይኸውልሽ፣ ስሚያ መሲ አዳምጫት በማርያም አንቺ እኔ ማርያምን የምታስቂኝ አንቺ ነሽ። ገና ስገባ አጣደብሽ አቀበ ብዙዎችን በተደጋጋሚ እንግዲህ የሚከሰትባቸው ችግር ነው። በሳዑዲ በአረብ ሀገራት ያሉ እህት ወንድሞቻችን እንግዲህ ነገሮችን ከብዙ አንግል ማየትና መማር አለብን ማለት ነው። አንዱ ከገጠመው ነገር እንዳያችኋት እንደሰማችሁት ልጅቷ እንግዲህ አገባሻለሁ ብሎ ዱባይ 300 ሺህ ብር ልኬ ወስጄው ከዛ በኋላ እንግዲህ ከዳኝ እያለች ነው። ቪዲዮዎችንም እለቅብሻለሁ ብሎኝ አስፈራርቶኝ በመጨረሻ ላይ ፌስቡክ ላይ ለቆብኛል። አሁን ብሩንም አልሰጠኝም ከተዳሪም ውጭ ነኝ እያለች ነውና ለብዙዎች ይሄ ማስተማሪያ ይሆናልና ስለምታደርጉት ነገር በሰከነ መንገድ በማድረግና ከብዙዎች መማር አለባችሁ ነው። መጨረሻም ቲክቶከር ጆን ዳንኤል የውሳኔ ፍርድ ተላልፎበት ጆን ዳንኤል ጥፋተኛ ተብሏል። ናዮ ወደ እስር ቤት እንድትመለስ ተወስኗል። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ አውሮፕላን ውስጥ አምባጓሮ በመፍጠር ክስ ተመስርቶባቸው ጉዳያቸውን ሲከታተሉ የነበሩት 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ ሰጥቷል። በዚህም መሰረት 5ኛ ተከሳሽ የነበረችው እሌኒ ክንፈ በበቂ ሁኔታ ራሷን በመከላከሏ ፍርድ ቤቱ በነፃ ያሰናበታት ሲሆን እነ ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የዲዲያ ነጻነት ወይም ናዮ የቀረበባቸውን ክስ ማስተባበል ባለመቻላቸው ጥፋተኛ ተብለዋል። ልጇን በማረሚያ ቤት የወለደችው የዲዲያ ነጻነት ወይንም ናዮ በዋስ ተለቃ የነበረ ቢሆንም ጥፋተኛ በመባሏ ወደ እስር ቤት እንድትመለስ ተወስኗል። በተጨማሪም ጆን ዳንኤል ጥፋተኛ ተብሎ በመጨረሻ በፍርድ ቤት ውሳኔ ተሰጥቷል። የነሱ ጉዳይ እንደዚህ ተፈጽሟል ማለት ነው። ማዮ ቲክቶከሯ ማዮ ወይም ነጻነት እንግዲህ ወልዳ ነበር፣ እዛ እስር ቤት ውስጥ ወጥታ ነበር። እንደገና አሁን ወደ ማረሚያ ቤት እንድትሄድ ተደርጓል ማለት ነው። ውሳኔው እንደዚህ ነበሩ። ለዛሬ ያስኳቸው ቪዲዮዎችና መረጃዎች እነኚህ ነበሩ ማለት ነው። በቀጣይ በወቅታዊ በአነጋጋሪ እናንተን ይጠቅማሉ ያልኳቸው ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ጊዜ